እናት ቤት ኪራይ ራሱ ደርሷል። ጉዴ ነይ ብቻ እንዳትለኝ አሁን በጣም ነው የራበኝ። እኔ ራሱ ወዴት ነው እየጠሯት የምትመለሰው? ጭራሽ አይታን ነው ሳታዘን ሄደችው። አረ ቆይ ትምጣ። ምን አይነት ንቀት ነው? ለማንኛውም መታጠቢያ ቤት ደርሼ መጣሁ። እኔ ልሄድ ነው። አትመጭም እንዴ? ልጨርስ ነው። ትንሽ ብቻ ነው የቀረኝ። ሰጦቲን ሰብሰብስቤ እመጣለሁ። በእናትሽ እማዬን ብቻዋን አትተያዝ። እሺ ቶሎ በይ፣ ከቆየሽ እኔ እሄዳለሁ። እሺ ምንም አልቆይብሽም። ብቻዋን እንዳትተያዝ። ግን መድኃኒቷን ወስዳለች? ሰጠሻት? አዎ ሰጥቻታለሁ። አደራ ትንሽ እንድትቀሰቀስ አድርጊያት። ደግሞ እኔ አሁኑኑ እመጣለሁ። ኡፍ ይቅርታ፣ ምን ልታዘዝ? እየጠራሁሽ ለምንድን ነው የተመለስሽው? አይደለም እኮ አይደለም። ምንድን ነው? ሙያውን ሳትረዱ ትቀጠሩና ኃላፊነታችሁ መወጣት ትረሳላችሁ። ይቅርታ። አንቺ ሂጂ፣ ስንፈልግ እንጠራሻለን። አንተ ደግሞ ምንድን ነው የምትሽኮተኮትላት? እርቦኛል እያልኩ አይደል? ታውቃለህ፣ ግን አንዳንድ ሰው በውስጡ ስንት አይነት ችግር ይዞ ሰው ፊት ሲቀርብ ያለበትን ችግር ዋጥ አድርጎ እንዳለበት ቦታ ይሆናል። ቢያንስ ያሉበትን ችግር ባንረዳ እንኳን ቸኩለን ባንፈርድ ጥሩ ነው። ሳትታዘዝን ወዴት ነው የምትሄደው? እንዴ አረ ወደቀች። ወድቃ ግን አልቀረችም። ይሄም የፈተናው አንዱ አካል ነው። የሰው ልጅ ብርታቱ ችግሩን በሆዱ መያዙ